ለወጥ ይፈልጋለሁ ሰው መሆን ይፈልጋለሁ ሰው የደረሰበትን መድረስ ይፈልጋለሁ ራሴን አሻሽዬ መገኘት ይፈልጋለሁ ምትሉት ብቻ ኑ ምክሬን ስሙኝ እስከ መጨረሻ አዳምጡ ካዳመጣችሁ ይጠቅማችኋል ብዬ ተስፋ አደርጋለሁ እንግዲህ ላይ ሼር ኮፒ ሊንክ ማድረግ ደግሞ እንዳይረሳ ፎሎ ማድረጉኝ አበረታቱኝ እንግዲህ እና አንደኛ ጸባያችሁን አሻሽሉት አንዳንድ ሰዎች አይደለም ከሰው ጋር ተግባብቶ ለመኖር ማለት ነው ከራሱ ጋር ያልተግባባ ብዙ ሰው አለ ከራሱ ጋር የሚያወራ ማለት ነው በቃ ምንም የራሱን ጸባይ እንኳን የማይችል ራሱ የራሱን ጸባይ የማይችል ብዙ ሰው አለ ጸባያችሁን አሻሽሉት ይሄ ጸባዬ ከሰው ጋር ያስማማኛል ከሰው ጋር ያኖረኛል ከሰው ጋር ወጥቼ መግባት እችላለሁ ብላችሁ አስቡበት ጸባይ ከሌላችሁ ከማንም ጋር መኖር አትችሉትም ከማንም ጋር የወለደች እናት ራሱ ላትወድ ትችላለች ትክክለኛ እንደ ሰውኛ ማታስቡትና ለመለወጥ ማትሩት ከሆነ ማለት ነው ስለዚህ ጸባያችሁን አሻሽሉት ከሰው ጋር ለመኖር ጸባይ ያስፈልጋል ጸባያችሁን አስተካክሉት ሁለተኛ ራሳችሁን ዝቅ አድርጉት አንዳንድ ሰዎች የእናንተ አኗኗርና ራሳችሁን ያስቀመጣችሁት ቦታ ምድርና ሰማይ ነው የምትኖሩት ኑሮ ሌላ ራሳችሁን ያስቀመጣችሁበት ቦታ ደግሞ ሌላ ዝቅ አድርጉት ከፍታ ላይ ለመውጣት የምትፈልጉት ከሆነ ራሳችሁን ዝቅ አድርጉት ስራችሁ ይናገር ስራችሁ ከፍታ ላይ ያውጣ እናንተን ራሳችሁን ከፍታ ላይ አታስቀምጡት ዝቅ ለማለት ይከብዳችኋል ዝቅ ያለ ሰው ከፍታ ላይ መውጣት አይከብደውም ራሱን ከፍ ያደረገ ሰው ደግሞ ዝቅ ማለት ይከብደዋል ስለዚህ ዝቅ በሉ ዝቅ አድርጉት ስለናንተ ራሳችሁ አይደለም ማውራት ያለባችሁ ስራችሁ ይናገራል የናንተን ከፍታ ስራችሁ ያሳያል ስለዚህ ራሳችሁን ዝቅ አድርጉት ስራ አትናቁት ስራ ያስከብራል ይሄንን እኔ ልሰራ ይዘጋኔ እንደዛሁኝ አትባሉት አው ስራ ስትይዝ ነው ማንንም የሚፈልግ ስትይዝ ብር ስኖርክ ነው ብሎ የሚያዳምጥክ ሰው በዚህ ዘመን ያለ ብር ማንንም አይወድሽም እናቴ ስለዚህ ስራ ሰርተ ገንዘብ አገኝ የተሻለ ህይወት ኑር የዛኔ ማይወድሽ ይወድሻል ማይወድክ ይወድካል ስለዚህ ስራ አትናቁት ናቁት መጥፎ ባህሪያችሁን ናቁት ዝም ብሎ ምንጠራራን እኔ ምገርመኝ አንዳንድ ሰዎች ማለት ነው ተመርቆ ማለት ነው እቤት እንደዚህ ተንኳክተው ስራ እንደ እስኪባል ድረስ ቁጭ ይላል ውጣና ፈልግ ስራ ውጣ አንድን ስራ ለማግኘት ሌላ ስራ ሞክር ከተመረቀው ውጪ ሌላ ስራ ሞክር ከሞከራችሁት ማለት ነው ማይሆን ነገር የለም አንዳንድ ሰዎች የሚናገራችሁን ቃላቶችን እንትና ምን ይለኛል ይሄንን ስራ ብሰራ እንትና ምን ትለኛል አትበሉ ሰው ምላችሁ ከሰው አንሳችሁ ስትኖሩ ነው ዝቅ ስትሉ ነው ከሰው ስትለምኑ ነው ከሰው የሆነ ነገር ስትፈልጉ ነው ስትበደሩ ነው ሰው የሚያወራ ሰርተማ ነገ እኮ ከፍ ስትል እኮ ያጨበጭብልሃል ማንንም ካጣ ግን ማንንም አያከብርም አይወድህም ጸባያችሁን አሻሽሉት ስራችሁን ዝቅ ብላችሁ ስሩ ራሳችሁን ዝቅ አድርጉት ከፍ ለማለት ሌላኛ ደግሞ ከሱስ ውጡ ሱስ ውስጥ ሆነ መቼም አትለወጥም እህት አትለወጭም ሱስ ውስጥ ሆነሽ አትለወጡም ሱሱን ካልተዋችሁት አትለወጡም ስለዚህ ከሱስ ውጡ ብዙ አይነት ሱሶች አለ እኔ መዘርዘር አልፈልግም ያላችሁትን ሱስ ትታችሁ ለመለወጥ ጣሩት ይሄ ወጣትነት ነገ አታገኙትም ዛሬ የሚጨፍሩትን የምትቀልዱትን ወጣትነት ጉልበታችሁ ነገ ጉልበታችሁ ስኪድ እየተንፏቀቃችሁ ትለምናላችሁ ዛሬ ጉልበት ባለሰት እግዚአብሔር እድሜ በሰጠሳ ስራና ተለወጥ ስትለወጥ ማንንም ይፈልጋል ሐቅን የሚመሰክርልህ አታገኝም ደሃ ከሆንክ የበታች ከሆንክ ወንበር የሚሰጥ አታገኝም ስለዚህ ስራ ሳትንቅ ምንም ስራ አንዱን እየሰራክ እግዚአብሔር ሌላ ያዘጋጅልሃል አንዱን እየተመኘ ሌላ ይጨምርልሃል ላሉ ይጨምርለታል ነው የሚባለው መጽሐፍ ቅዱስ ራሱ ስለዚህ አንተ ትንሹን ያዝ እግዚአብሔር ትልቁን ይሰጥሃል ባዶ ለእንደዚህ ራስን አንጠራተ ተጣራ ላይ ቁጭ ብለ መቼም አትለወጥም አስረግጬ ምን አድርግ ምክሬ ከተቀማቸው ሼር ላይክ ኮሜንት አድርጎ ወዳቻለሁ እውነት ማንንም ይናቅ ስራን የመሰለ ነገር የለም